ሲሰሩ ናቁት። አይሆንም ይሄኛው አሉ፣ የተሰቀለ አንፈልግም። እና በቤተ መንግስት ከበሮ እያስደለቀ እንደ አዳኝ መስሎ የሚመጣው ነው ባከ የምንፈልገው። አብርሃምና ሙሴ ይሻሉናል ከሱ። ግንበኞች የናቁት ድንጋይ እርሱ የማዕዘኑ ራስ ሆነ በእግዚአብሔር ቤት። ናቁት፣ አያስፈልግም አሉ። የቤቱ የማዕዘን ራስ እሱ ነው። እነሱስ አይሆንም ባክህ አሉ። ፈሪሳውያን በሙሉ ከሰሩ፣ ድካማቸው በሙሉ በዜሮ ተባዛ። የቤቱን መጠን የሚወስነው እግዚአብሔር በሱ በኩል ተዋረደ። ውርደቱ መጠን የለው፣ አለፈ ውርደቱም። ከሞት ተነሳ፣ ለዘላለም በአባቱ ቀኝ ተቀምጧል። አያችሁ፣ መሬት ላይ የሚመጣልህ ክብርም ውርደትም ለጊዜው